مسلم والله بقى مسلم ايش قرآن اسكت والله ايش هذا والله ሰላም እንደምን አላችሁ? ደህና ናችሁ? ሰላጤና ሁሉ ሰላም ነው አለው። ሰሞነኛ አዲስ ትኩስ ነገር እየላችሁ መጥቻለሁኝ። ብዙ ነገሮች እየተፈጠሩ ነው አሉ ሚዲያው ላይ። እኔ እንኳን ራቅ ብዬ ነበር ከሚዲያው ተመልሼ ስመጣ ሰው ይፈታፈት ይዟል። እኔ እንጃለቱ ተመልሼ መጥቻለሁኝ እስካሁን እና ሰሞኑን የሆነች ልጅ ለልጁ ስትል ሃይማኖት አቀየረች ምናምን እየተባለ እየተወራሉ እንጃለቱ ብቻ እውነት ነው ፌዝ ነው የሚለውን እስኪ አብረን ነው የምናየው ነው ስለኔ ሂጃብ እኮ ሰላም ለምን አይመለከተኝ ካሜራውን ዝቅ አድርገው አይመለከተም እኮ ሰላም አይመለከተኝ ስለኔ ምን አይመለከተም በቃ እኔ ሙስሊም ነኝ አልኳቸው አንዴ እኮ ሙስሊም ትሆኚ ታዲያ ለሰው ፍቅር ብለሻል እምነቱ ካገበርሽ አንቺ እኮ ድሮ መሆን ትችይ ነበር ሙስሊም እምነቱ ካገበርሽ ስለኔ ይሄን ሂጃብ አልመለስልሽም ሂጃቡ አልመለስልሽም ለምን መለስልሽ ሂጃቡ እንዴ ሂጃቡ ለምን መለስልሽ ለሰው ብለሽ ለፍቅር ብለሽ አይደል እምነትሽ የምትቀይሪው አንቺ ለፍቅር ተብሎ ለእምነት ተብሎ ትቀይራለሽ እምነት ለፍቅር ብለሽ እምነት ትቀይራለሽ እንዴ ቲነስና ለሰው ብላ እምነቷን ትቀይራለች እንዴ ለሰው ብላ እኔ እውነቱን ስናግርሽ እስልምና በጣም የምወደው እምነት ነው በጣም ብዙ ጓደኞች አሉ የፍቅር እምነት ነው አውቀዋለሁ ነገር ግን ከመሬት ተነስታ ሙስሊሙ እሺ ሙስሊም የምትሆነው እሷ ለወንድ ልጅ ብላ ነው ለፍቅር ብላ ለወንድ ብላ መስለሙ አይደለም ያናደደኛለሁ መስለሟ ሳይሆን ለምን ለአሚር ተብሎ ለምን ገና ለገና እኔ ስለመጣው እንደዛ ብሎ ነገር አለ እንዴ ጀመር እንደዚህ ማድረግ አትችልም እሷ ከኔ ደግሞ አሚርን መንጠቅ አትችልም እኔ አንደኛ እንደምወደው እንደማፈቅረው ታውቃለች ምን ያክል እሷ እንደምትወደው እኮ ማነው እኔ እንደምወደው እሷ ስለማትወደው ነው ይሄ ሁላ ነገር ያደረገች አለችው እኔ እንደማሸንፋ ስለምታውቅ እኮ አሁን ይኸውልሽ እውነቱን ስናግርሽ እሷ አሚር ወደው ቢሆን ኖሮ ድሮ ነበር እምነቷ የምትቀይረው አሁን ቆይ ኦሊ እኔ እሰራላታለሁ ችግር የለውም ቆይ አውቆስ ታረጋግሽ ያምራ ሰው ልጅ እንዴት እምነቱን ይቀይራል ይሄን ያህል ለወንድ ተብሎ እምነት ለፍቅር ተብሎ እምነት እንዴ ተዋደው የሚኖሩ እኮ ብዙ ጓደኞች እኮ አሉ አይደል ብዙ ምናቃቸው ሰፈራችን እኮ አሉ ክርስቲያንና ሙስሊም ሆነው ተዋደው የሚኖሩ አይደል እንዴ ተከባብረው የሚኖሩ ተፋቅረው የሚኖሩ አይደል እንዴ ሰው ለእምነቱ እስልምናቱን ደስ ይላል እኮ ያምርባታል ብትሆን ነገር ግን ሰው ልጅ ከልቡ ሲሆን ነው እምነት የሚቀየር ከልቡ ከላይ ሂጃብ ስታደርገች እኮ አይደለም እና ወደ ቤተሰቦች በጣም ከፍቶኛል በጣም አዝኛለሁና ይሄን ያኔ ከቤቴ ነው ያልጠበቀው ክርስቲያን ነበረች በክርስትና በጣም የምታምር ክርስቲያን ሆና በጣም ውብ የሆነች የምታምር ልጅ ከመሬት ተነስታ እስላም ሆንኩ ለወንድ ልጅ ብዬ ለፍቅር ብዬ እንዴ እስልምና ራሱ ውስጥ ያሉ ሰዎች ራሱ እኮ በጣም ይሄ ቢሰሙ ራሱ በጣም የሚንገበገቡበት ጉዳይ እኮ በጣም አንገብጋቢ ጉዳይ ምክንያቱም ሰው ከመሬት ተነስቶ እምነቱን አይቀይርም እና ወደ ቤተሰቦች በጣም አናዳኛለች ከምላችሁ በላይ እኔ እንደዚህ አልጠበቅኳትም ቤቴ ራሱ እና ወደ ጉዳያችን ስንመጣ እንግዲህ እናንተ አትበጥረቁ በቃ እንደዛ አይነት ነገርኛ ባንናል ውጣ አትጃጃለብን እሺ እኛ እንደዛ አይነት ነገር ስንት ጊዜ ነው ቆይ የመጣችሁ የነዲ ተውፊቅ አይበቃንም እንዴ ምንድነው እዚህ አንተ በሃይማኖት ጭራሽ ይደብራል እንዴ ምንድነው እንደዚህ መሆን ሀይቃውን ለመናገር እንደዛ አታርጉ ማለት ደስ አይልም ይደብራል እንዴ አታስደብሩና እኛ ነው እና ለማንኛውም ወደ ቁም ነገሩ ስንመጣ ውሸታቸውን ነው ለመናገር ውሸታቸውን ነው ሀይቃ እንደዚህ አይነት ነገር በጣም በስተዋል ዩቲዩብ ላይ በተለይ በጣም አብዝታችሁታል እና ብታርፉ ነው የሚሻላችሁ ማለት በሃይማኖት ባትቀልዱ በሌላ ቀልዱ ችግር የለውም የተፋታን ተጋባን ያ ችግር የለውም ግን እሺ አሁን ያዛችኋት ሙድ ምንም አታራምድምና ብዙም ደስ አትልም አትነፋም እና ሌላ ብትጀምሩ ይሻላል ከሃይማኖት ውጡና ሌላ ነገር ስሩ እንዴ ምንድነው እናንተ እንዴ ይደብራል ሀይቃ ይደብራል እና ሌላም እስኪ አንድ ቪዲዮም አለ ጨመር አድርገን እና ሐሳብ እናቀርብበታለን ሙስሊም ወላሂ ሙስሊሞች ቁርአን እስከ ወላሂ ወላሂ ኧረ ችግር የለውም ባታመጣኝ በቃ ላላ ፈታኝ እንደ ካልክ ለኔ ባልሽ ብቻ ስላለ ነው እንዴ የኔ ክብር እንግዳ አረቁ ይቆይ አረን ካንዲ ደግሞ ካንዲ
ወላሂ እንደዚህ ተጀመረ። ኧረ ታነሽ ነው አቃለው እንዳጠፋው የሁሉ ነገር አጥፍተሽ ባንተ ባላ ብቻ የምታረቀን ማለት ነው። ቆይ ወቀምነሽ ታሊቆ ነጥኛ አቃለው እንዳጠፋው ደግሞ አምራ ሙስሊም ስለሆነች አይደለም ማለት ከኔ ምንም ነገር እንድታጣ አልፈልግም። ከኔ አጣቀም እሷ ጋር ያገኘሁት መስሎኝ ነበር። ለዛ ነው ሙስሊም ይሁን እኔ ኧረ እባካችሁ ተው፣ በእኛ ላይ አቀልዱ። ይሄ ምስኪን ህዝብ ተው፣ መጫወቻ አታሉት። ሁሉን ለመናገር እንደው አንዳንድ ሰዎች በጣም ብዙ የዋህ ሰዎች አሉና በዚህ በትንሽ ነገር ምናምን የሚሸወዱ ሰዎች አሉ። አይካ እነዚህ ካሜራማኑ ከጀርባ ያሉት እኮ ራሳቸው ናቸው። ያቺ የምትባለው ልጅ ናቸው። አሁን እኔ ስማቸውን አላውቃቸውም ማለት እንደዛ ብዙ የሚሰሩ ልጆች ስላሉ እኔ ስማቸውን አላውቃቸውም። እንደው ስማቸውን ገና ገባ ብያቸው እና ሀይቃ ሳክስ ነው። በጣም በቃ ውሸት ነው የሚሰራው ነገር ሁሉ እዚህ ላይ ያለው ይሄ ፌክ ነው ማለት የተለመደ ነው። ከአሁን በፊትም ብዙ ልጆች እንደዚህ አይነት እየሰሩ ነበርና ካሜራማኖቹ ለራሱ ሁለቱ ልጆች ናቸው። ከጀርባ ሆኖት ነው። የቺ ሴትየቱም አለች ማለት እዛው ሆኖ ነው የሚሰሩት። ጭራሽ ደግሞ ከእናቱም ጋር ይሰራል መሰለኝ ልጅየው እና ኧረ ይደብራል። አንተ አይነፋም እንደዚህ አይነት በሃይማኖት ገብታችሁ አትፈትፍቱ። ሃይ አንተ አይነፋም፣ ውጣ፣ ሌላ ስራ ጀምር፣ ወይ ገጠር ግባና እርሻ ማረስ ጀምር። ማለት ወደ እርሻ ምናምን ብትገባ አሪፍ ነው፣ እንደዛ ያዋጣል። እና ለማንኛውም ዝም ብላችሁ እዚህ እየመጣችሁ ህዝቡንም አትሰክሱት፣ በቃ ህዝቡንም አታንገላቱት፣ ህዝቡን አታስጨንቁት። እኛ ሰለመችም እንግዲህ አልሰለመችም ያው ለራሷ ነው የሚጠቅማት። ግን ብሰልም ጥሩ ነው እና ጥሩ ነው አላህ ያድርግልህ እላለሁኝ። እና ለማንኛውም እንጂ ዝም ብላችሁ ህዝቡን አታጭበርብሩ። ለዩቲዩብ ገንዘብ ብላችሁ ዝም ብላችሁ ህዝቡ ላይ አትጫወቱበት። እኔ ይሄን ማለት ነው የምፈልገው። እናም ይሄንን ነው እኔ ማለት የምፈልገው፣ ይችላል ብቻ ሌላ ከናንተ ምንም ነገር የለብኝም። እና ያው ለቀልድ ብላችሁ ተሆነ በሃይማኖት ይደብራል፣ እውነት ለመናገር ይደብራል። ሌላ ነገር ጀማምሩ። አሁን የያዛችሁት ነገር ትንሽ አይነፋም፣ ከሃይማኖታችሁም ጋር ትንሽ የሚያጣላችሁ ነገር ነው እና ሌላ ነገሮች ሌሎች ነገሮችን በመከሩ አሪፍ ይመስለኛል። ለማንኛውም እኔ እዚህ ጋር ላብቃ። ለዛሬ ያስኩላችሁ ቪዲዮ ይችን ይመስላል። በቀጣይ እስከምንገናኝ ብዙ እንደዚህ አይነት ነገሮችን ከዚህ በኋላ የማፍረጠርጥ ነው የሚሆነው። መጥቻለሁ፣ ከዚህ በኋላ ተመልሼ መጥቻለሁ። እንደዚህ ሳክስ ምናምን ውሸት ምናምን የሚሰሩትን ድባቅ ነው የምንመታው። እሺ እናባረራለን። ከዛው ሌላ ስራ እንዲሰሩ ነው የምናደርገው። እዚህ እኛ ላይ መተው አይጸዳዱብንም ማለት እኛ ላይ መተው እንደዚህ ማለት አይጃጃሉብንም ለማለት ፈልጌ ነው። እናም ይሄን ይመስላል ዛሬ ያስኩላችሁ ቪዲዮ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እኔ ከወዲሁ ልሰናበታችሁ።